ምንድን ነው እቺ ልጅ ለፕሮሰስ ብላን የሰጠች ገባ ፕሮሰስ አሜሪካ የምትመጣበት ብላን የሰጠች። ስለዚህ ይህን ነገር አረግልሻለሁ ካልካት ቢያንስ የፕሮሰሱን ነገር እንኳን የጀመርክላን ነገር የለም ገባ። ለምን ተደረገ? እስቲ እሱን አሁን በእሷ ቦታ ሆነ የውና እሱ ትክክል እኮ ነው። እሱን አስተካክላለሁ። የጠፉ ጥፋቶች አሉ፣ የተበላሹ ነገሮች አሉ እና እሱን ነው አንደኛ ዲቴል አወራለሁ ምል የሚከፈለውንም ነገር ደግሞ ከፍላለሁ። ችግር የለም። እኔ ጋር ምንም ችግር የለም። ግን አይኔ ሰም ታይም ነገሮችን ለምሳሌ ሙሉን ላታረግ ትችላለህ። ግን በየወሩ ይሄን ያህል ልሰጣት ቃል ገባለሁ ካልከኝ ያ ነገር ገባ ከሌሎቹም ጋር እንዳያገናኘኝ ሌሎቹንም በደንብ ልነግርበት እችላለሁ። እሱም ምን አሁን ሶሻል ሚዲያ ላይ ምንም ነገር እንዲወራ ነው የማልፈልገው። ይሁን አንተ ልጅቶ ተወርቷል፣ ሰው መጥቷል። እሱማ የተወርቷል አውቃለሁ። ይሁን አንተ አሁን ማድረግ በምትችለው መንገድ አውራት አድርግና እኔ የሚገባኝን ነገር አደርጋለሁ። ለሱ ደግሞ ትንሽ ጊዜ ነው የምፈልገው። ይገብተዋል። ይሁን እሺ፣ አሳውቀኝ። ምን ያህል ጊዜ ያስፈልጋል? አሁን በየወሩ ይሄን ያህል ነገር ማድረግ እችላለሁ የምትለው ምን ያህል ሊሆን ይችላል? አሁን ለምሳሌ $200 ሊሆን ይችላል፣ 300 ሊሆን ይችላል። በየወሩ ይሄን ያህል ነገር ላደርግ እችላለሁ የምትለው በምን ያህል ጊዜ ነው? እንዳለማ በአንዴ መጠየቅ ይከብዳል። እሱን ለማመቻቸት አሁን እውነት ለመናገር ቢሆንስ የሆነ የታውቃለህ እዚያ ጋር ስራ ለማግኘትም እና አሁን ቅርብ ሰዓት ነው ስራ ያገኘሁት እግዚአብሔር በሚያውቀው ማለት ነው። ገና አሁን የሚዳዳ ሰው ታውቃለህ፣ ገና ነገሮችን ለማስተካከል እየዳዱ ያለሁበት ሁኔታ ላይ ነኝ ያለሁት እና ወንድሜ ስለሆንክ ነው ኤቭሪቲንግ ዲቴል አሁን ያለሁበትን ሲቹዌሽን እየነገርኩ ያሉት። ከአንተ በላይ ማንም ሰው ሊረዳኝ አይችልም። ገብቶሃል አባባሌ? እኔ በጣም ኢቨን ሶሻል ሚዲያ ላይ ወጥቶ እንደዚህ በመባሉ ፐርሰናሊ ምናል አይምሮ ሊጎዳ እንደሚችል ልነግርህ አልችልም። ምናል ምን አይነት ነገር ውስጥ እንዳለው ልነግርህ አልችልም። ይሄ ነገር ግን እንደሚመጣ አታውቅም ነበር ብሮ? አሁን ለምሳሌ አላውቅም እውነት ለመናገር እንዴት አይኖርም? አንድ ሰው የሆነ ነገር አድርጎ ይሄን ነገር አድርጋለሁ ብሎ ፕሮሚሱን ብሮክ ሲሆን ሰው ሌላ ቦታ እንደሚሄድ እንዴት አታውቅም ብሮ? አንተ የሶሻል ሚዲያ ሰው ነህ። ሶሻል ሚዲያ ላይ ብዙ ቆይተሃል። እንደዚህ አይነት ችግሮች ኖሮም ሊሆን ከእሷ በፊት በፍቅረኛ ደረጃ 1.3 ሚሊዮን ብር የጠፋ ብር አለ። በነገር ላይ የተባለው ጠቅላላ በሙሉ ውሸት ነው። ይኸውልህ የተባለው ብር በጠቅላላ የሚባለው ነገር በሙሉ ፕሩፍ ነገር ያምጡልኝ። እኔም ዝም ብዬ እንትን አላደርግም። ፕሩፍ ያምጡ። እሺ ይሄ የሚባለው ነገር በጠቅላላ ሁሉንም አትመን አንተም ራስህ። ሁሉንም አላመንኩም። የተወሰኑ ሰዎች ነው የሚሉ 1-3 ሰዎች ነው ያሉ ብሮ። አሁን ይሄ የተባለው በጠቅላላ ፕሩፍ የሆነ ነገር መረጃ ይስጡ። የተላከበት ብር ደረሰኝ በጠቅላላ ያዝልኝ። እኔ ማድረግ የሚገባኝን ነገር አድርጋለሁ። የዚህ ልጅ አለ ሙሉ በሙሉ ታውቃለህ። አይ ፕሮሚስ ሆነ እኔ ለአንተ ቃል እገባላለሁ። የዚህ ልጅ ግን አለ ሙሉ በሙሉ። እኔም ማስተካከል የሚገባኝን ነገር አስተካክላለሁ። በቃ አንተ ማድረግ ያለብን በአንተ በኩል። እሺ ጊዜ አልሰጠኝም ብሮ። ጊዜ ካልሰጠኝ ይገረግልታ እሱን ለማመቻቸት ሆን እሱን ለማመቻቸት እኔም እንዳስብበት ጊዜ ስጠኝ። ሆን ሀብቱ ገብተዋል። ማሰብ አለብኝ። አሁኑ ስራ የጀመርኩት ብያለሁ። ገብተዋል። ሰው የወር ወጪ ይህን ምንድነው ማድረግ ያለብኝ፣ እንዴት ነው መሆን ያለበት የሚለውን ነገር ላመቻችና ለራስ አሳውቃለሁ። ልጅቷንም ይቅርታ ጠይቃት፣ ምክንያቱም ተጎድታል። እኔ ፕሮሚስ እኔ ችግር የለውም። እኔ አድርግ የምትለኝን ነገር አደርጋለሁ። ልጅቷ ይቅርታ ይገባታል። ምንም ያጠፋችው ጥፋት የለም። ምንም አደርጋለሁ። ዮኒ ፐርሰናሊ እንዳልኩ ግን በእኔም ቦታ ሆነ ብታስብ የፈለገ ጥፋት ቢኖርብኝ አይምሮ ምናል ለተጎዳ ግን እንደ ወንድም እንድትረዳ ይፈልጋል። ሀሳቤን ተረድተኸኛል አባባሌ? ያ ግን ምንድን ነው እኔ የምልህ አሁን ምን መሰለህ፣ እኔ ላጠፋሁት አንዳንዴ ስናጠፋ ለሚመጣው ነገር ኃላፊነት መውሰድ አለብን። ትክክል። እሱ እውነት ገባ። ጥፋቱ ባይጠፋ ማንም ስምህን አያነሳም። ጥፋት ስላለ ገባ። ከ2 ዓመት በላይ እቺ ልጅ አረብ ሀገር ነው የምትኖረው። ምንም የሌላት ልጅ ናት። እናቷ የታመመባት ሰው ናት። በጣም ችግር ውስጥ ያለች እና ራሷን ልታጠፋ ያለች ሰው ናት። ገባ። ይቺን በዛ ፔን ያለች ልጅ አንተ አሁን ፋሚሊዎች አሉ፣ ጓደኞች አሉ፣ ብዙ ሰዎች አሉ። ተፍ ብለህ የእሷን ነገር አድርገህ የፈለገው ነገር ቢሆን እኮ ችግር የለውም። ገባ። የሌሎቹ አሮን ኬር ወደው ለሰጡ አፍቅረው ለሰጡ ምናምን አሮን ኬር። ግን እቺ ልጅ አሜሪካ ልምጣ ብላ ለሰጠችው ፕሮሰስ ማካሄጃ ተፋልጣ ኧረ በቃ ተበላሸብኝ ጉዳይ ኢትዮጵያ ሄጄ ቆይቼ ነበረ እንደዚህ ልጅ ቃል ገብቼላን ነበረ፣ ባካችሁ ተባበሩኝ ሰርቼ ከፍላችኋለሁ ብትል ፋሚሊዎች እዚህ ነው ያሉት በሙሉ አንዳንድ ሺህ አድርገው ይገጩና ይገላግለዋል። ከዛ ቀስ ብለህ እንደ ሁኔታዎችን አመቻቻለሁ። ማርያምን ነው የምነግርህ፣ ቃል ገብቻለሁ። ሆን አንተ ብቻ ማድረግ የሚገባህን ነገር ነገሮችን ብቻ አንተ አብርድ። ሆን ጥሩ። ስለዚህ እንዳታሳፍረኝ አደራ፣ በሰማይ አደራ። እኔ ማልፈልገው ነገርኩህ። የሶሻል ሚዲያ ላይ ወጥቼ እንዲህ
ማለትም አልፈልግም። በቃ ከዚህ በኋላ ነገርኩ። በቃ ሶሻል ሚዲያ ላይ አልገባም። በቃ ከዚህ በኋላ እሱ በራሴ ቃል የገባሁት ነገር ነው። ጥሩ ይቅርታ። ልጅቷ የይቅርታ ቮይስ ሜል ማግኘት አለብኝ። ልጅቷ ይቅርታ፣ የኔ መቤት ነገሩ አልተስተካከለልኝም፣ ተበላሽቶብኛል፣ ጊዜ ስጭኝ እከፍላለሁ የሚለውን ነገር ከእሷ ጋር ቮይስ ሜል አስቀምጠህ መስማት ፈልጋለሁ። ችግር የለውም። እሷን ማውራት ትክክል፣ እሷን አወራታለሁ። አንተንም ዲቴል አወራለሁ። አንተ ብቻ በአንተ ጋር ነገሮችን ማብረድ ያለብን ነገሮች አስተካክል። በቃ ይህን ነው ልለው የምችለው። መልካም ቢልሻ በርታ። ምንም ችግር የለም። በቃ በጣም ሰልችቶኛል። ያሯሽን በጣም ነው የሳለችኝ በዚህ ጉዳይ። ምክንያቱም እነሱም ትንሽ ልትፈርድባቸው አችልም፣ ልትፈርዳቸው ግን ማስተካከል እንችላለን። ሰምታችኋል ቤተሰብ፣ you heard it right? እንግዲህ የሰማችሁን ነገር ነው የሆነው። እከፍላለሁ፣ ልጅቷንም ይቅርታ ጠይቃለሁ፣ መውሰዱን አልካደም። ግን ወንድምና እህቶቼ የምናገረው ምንድን ነው? ይህ በሃይማኖት ስር የተደበቁ ሰዎች ያሉ እና ሴቶች ነው እንደዚህ የምትታለሉት። ወጣት ሃይማኖተኛ ሊሆን አይችልም። ቃል ለምድር ለሰማይ ወጣት ምቾቱን ፈላጊ ነው። that's all they do። በጣም ኢዚ ነው ሴቶችን አክሰስ ለማድረግ። ይህ ነጠላ አርክ ፓስተር ረኛል አስቸጋሪ ነው። እንግዲህ አስቡ፣ አረብ ሀገር ምንም የሌላት ልጅ ነው ገንዘቧ የተበላው። ምንም የሌላት እንግዲህ ኖሮት ምናምን ያለ ሰው እንኳን ቢበላ እኔ ጣጣ የለኝም። እናቷ የታመመችባት ምናልባት አሜሪካ መጥቼ በተሻለ ህይወት